ክቡራን ተመልካቾቻችን ዛሬ እንግዲህ የምንመለከተው ስለ ክታብ ነው። ክታብ እንግዲህ ከዘቢብ ከከርቤና በእጣን ነው። በእነኚህ በሶስቱ ነው። እነኚህ ሶስቱን ጠንከር ባለ ጨርቅ ውስጥ አስገብተን እንሰፋለን ማለት ነው። እንግዲህ እነኚህ ክታብ በዋናነት በባህላዊ ሕክምና የሚሰጠው ከቡዳ ለመከላከልና አይነ ጥላ ለመከላከል ስል ነው። ሌላው ደግሞ እዚህ ጋር የምታዩት እንጨት የታሰረ እንጨት አለ። ይሄ እንጨት የሴት ቀስት ነው የምትባለው። እቺም እንደዚሁ ትታሰራለች ማለት ነው። ይሄ እኛ አካባቢ አለ። ሌላው አዲስ አበባም እንደዚሁ እዚሁ አርባ ምንጭ ጨንቻ አካባቢ ዶርዜ እነዚህ ቦታዎቹ የሚገኙ ናቸው። እነዚህ እንጨቶች ምንድነው የሴት ቀስት ነው የሚባለው። ይሄም እንግዲህ አላማው አንድ ነው። ለቡዳ ለአይነ ጥላ የሚከላከሉ ናቸው። በዚህ ምክንያት ነው እንግዲህ ማህበረሰቡ እነዚህን በባህላዊ ሕክምና የሚጠቀማቸው ማለት ነው። ባህላዊ የበሽታ ስያሜ በሳይንሳዊ አገላለጽ የእጽዋቶችን ስፍራ እንድትጎበኙ ነው። በአርባ ምንጭ ጫኖ ዶርጋ ላይ እንገኛለን ማለት ነው። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩ በአክብሮት እንጠይቃለን።